ሰላም ሰላም ውድ ተመልካቾቼ የምወዳችሁ የማከብራችሁ የኔ ቻናል ተከታታዮች በሙሉ እንደምናችሁ ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬም እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት የዚህን እጀ ስራ አሰራር ክፍል 2 እና የመጨረሻውን ክፍል ነው ማለት ነው። በባለፈው ቪዲዮአችን ክፍል 1ን እንዴት እንደሚጀምር አጀማመሩን አይተናል ማለት ነው። ዛሬ ደግሞ ክፍል 2ን የመጨረሻውን ክፍል አብረን የምናይ ይሆናል። ሁላችሁም ስለምትሰጡኝ አስተያየት፣ ሀሳብ፣ ኮሜንት ሁላችሁንም አመሰግናለሁ። ሼር በማድረግ ጀምሩ። ሼር ማድረግ እንዳይኖር ላይክ አድርጉ። ሁላችሁም ይሄን ቪዲዮ ስታዩ ላይክ አድርጉና እለፉ፣ አበረታቱኝ እላለሁ። ወደ ዛሬ ቪዲዮአችን እንሂድ። እሺ ውድ ተመልካቾቼ ባለፈው ክፍል 1 በዚህ መልኩ ያው ዙሪያውን እናዳርሳለን ማለት ነው። ከዛ በመቀጠል ደግሞ ይሄንን እንደዚህ ከሰራን በኋላ የሚቀጥለው የዚህና የዚህ አሰራርና ይሄ ደግሞ ዳሩ ላይ አለ ማለት ነው። ይሄ ነው የሚቀረን። ዛሬ ደግሞ እንግዲህ የተወሰነውን አብረን እንሰራለን ማለት ነው። የምንችለውን እስቲ ከዚህ ጋር እንጀምር። እችኛዋን እንዴት እንደምንሰራ አብራችሁኝ እዩ። እሺ ይሄኛውን ከለር ክር እናመጣለን። ጫፉን እናመጣና የቱ ጋር አንድ ጊዜ እንደዚህ እንቋጥርና እዩ። አሁን የቱ ጋር እንደምንሰራ ምንም ማገተም ሰንሰለት ብቻ ነው የምናያይዘው። እዩ አሁን ይታያችኋል። እዚች ጋር ሁለት አለች አይደል? በዚች መሃል እዚች መሃል እዚች መሃል እዚች መሃል እዚች መሃል ነው ማለት ነው የምንሰራው። እዩ አሁን ለመጀመር እዚች ጋር እንደዚህ ያደርግና ክሮሿን እዛ እንቋጥራለን። ከዛ ከቋጥርን በኋላ አራት ሰንሰል 1 2 3 4 ሰንሰል ሰራና የቱ ጋር እንመጣለን? ይሄው እዚህ ውስጥ እዚች ውስጥ እንደዚህ ይሄው እንቋጥራለን። አሁንም አራት ሰንሰል 1 2 3 4 የት እንመጣለን? ይሄው በዛው ልክ የምትቀጥለው ላይ ይሄው ምን እናደርጋለን? እናያይዛለን። አሁንም አራት ሰንሰል 1 2 3 4 አሁን ደግሞ የት ነው? ይሄው እዚህ ውስጥ ከዛ እናያይዛለን። ከዛ አሁንም 1 2 3 4 የሚቀጥለው ላይ በጣም ቀላል ነው። በዚች በአንዷ ሁለቱም በውስጥ በመሃሉ እንወጣለን ማለት ነው። 1 2 3 4 1 2 3 4 የት እንመጣለን? የሚቀጥለው ውስጥ 1 2 3 4 የት እዚህ ጋር 1 2 3 4 አሁን ደግሞ የት እዚህ ጋር ያው 6 አለ። በስድስቱ ውስጥ መስራት የሰራ ነው 6 አይደል? እሱ ላይ መደረብ ማለት ነው። ከዛ ደግሞ አሁን እዚህ ውስጥ 1 2 3 4 ይሄው እዚህ ውስጥ 1 2 3 4 ከዛ የት እዚህ ጋር
1 2 3 4 የት ነው የሚቀረን? እዚህ ውስጥ ከዛስ 1 2 3 4 የመጨረሻ እዚህ ጋር ጀመርንበት ጋር እናያይዛለን ማለት ነው። ከዛ እንቆርጣለን። ጨረስን ማለት ነው። አያችሁ። ከዛ በክሮሻችን እቺን ሳብ ሳብ ይሄው እንደዚህ እናደርጋታለን። ከዛ እቺን እንቆርጣለን ማለት ነው። እቺን ሁለቷን አንድ ላይ ቁጥር ታደርጉና በክሮሻችሁ ወደ ውስጥ ድብቅ ማድረግ ነው። በውስጥ ወደዛ ማውጣት። ይሄው አያችሁ። እቺ ማለት እቺ ናት ማለት ነው። እቺ ናት። አሁን ደግሞ የምንሰራው እቺኛዋን እንዴት እንደምንሰራ አብረን እናያለን። አብራችሁኝ እዩ። በስርዓቱ እንዲገባችሁ ምንድነው የምታደርጉት? እዩ ይሄንን የቱ ጋር እንደምንሰራ እዩ። 1 2 3 4 ነው። 1 2 3 1 2 1 ነው። ስለዚህ ይሄኛውን ከየቱ ጋር እንደምንጀምር እዩ። እዚህ ጋር ታያችኋል። ይሄ የቀነስንበት መቀነሻ ይታያችኋል አይደለ? እዩ መቀነሻው አሁን ከዚህ ጋር ስንቆጥር 1 1 2 3 4 5 6 7 8 ነው አይደል? ምን እናደርጋለን እኛ 1 2 ከዚህ ጋር 1 2 ብለን እንቆጥራለን። ከዚህ ጋር 1 2 ስንት ይቀራል ስትቆጥሩ? ስንት ይቀራል? እስቲ ወደዚህ ስትቆጥሩ ወደ መሃል ስንት ይቀራል? 1 2 3 4 ይቀረናል ማለት ነው። የምን 4 ይቀረናል። አያችሁ፣ ይሄ እኩል ቤቱ ነው ማለት ነው። ስለዚህ አሁን ምንድነው የምናደርገው? ይሄኛውን ከለር እናመጣለን። ይሄን ቆጥራቸው ከዚህ 1 2 3ኛ ላይ ከዛ 1 2 3ኛ ላይ ነው የምንጀምረው ማለት ነው ከዚች ጋር። ስለዚህ አሁን 1 2 አሁን እዚች ጋር ክሮሻችንን እንደዚህ እናስገባለን። ከዛ ሳብ እናደርግና እንቋጥራለን። ከዛ እዚህ ውስጥ እንደዚህ እንዳለ 5 ጊዜ እንሰራለን። እዩ 1 2 3 4 5 አያችሁ። ከዛ 5 ጊዜ ከሰራን በኋላ እንደዚህ እንቋጥራለን። በደንብ ከቋጠርን በኋላ አሁንም ደግመን እዚህ ውስጥ 5 እንሰራለን። እዩ ላይ ሳብ እናድርግና 1 2 3 4 5 አያችሁ። ከዛ ይዘን እንደዚህ እናወጣለን ማለት ነው። ከዛ ስናወጣ ይሄው እንደዚህ እንዳለ ምን እናደርጋለን? አሁን ትታያቸዋለች። ይሄው እዛ ውስጥ ከላይና ከታች ነው የጅምሩን። እዩ የጅምሩን መጀመሪያ ስትሰሩ ከዚህ ጋር ትሰራለች። ከዛ ስተያይዙ ደግሞ ከላይና ከታች ማለት ነው። እዚህ ቀዳዳ ውስጥ ከላይና ከታች መሆኑን እንዳረሱ፣ ሌላ ቦታ አትሄዱም።
ይኸው እዚች ውስጥ 8 ቁጥር የምትመስለው ከላይና 2 ቦታ ነው ያለው። አንዱ ከዚህ አንዱ ደግሞ ከላይ ማለት ነው። ይኸው ከዛ ምን እናደርጋለን? እዚች ጋር በዛው ልክ እዚህ ውስጥ አምጥተን እናያይዛለን። ከዛ 1-2 ሰንሰል ሰርተን እንቆርጣለን። አያችሁ? ከዛ ይሄንን ወደ ውስጥ መጨመር ነው የሚጠበቅባችሁ፣ ያው እንዳይበጠስ ማለት ነው። ከዛ ይሄን ጫፉን እንቆርጣለን ማለት ነው። ታያችሁ አሁን እንደዚህ ሆነልን ማለት ነው። አንድ ብለን ጀመርን። ከዛ የሚቀጥለውንም ደግሞ የት እንመጣለን? የሚቀጥለውን ለመስራት ይሄው እዚህ ውስጥ እንመጣለን። ክሮሻችን በዚህ ጋር እናስገባለን። ከዛ እንቋጥራለን። ከዛ 5 ጊዜ እዛ ውስጥ 1 2 3 4 5 ከዛ እናወጣለን እና አሁንም 5 ወደ ላይ 1 2 3 4 5 ከዛ ሁሉንም ከዛ እናያይዝና እየተመጣለን። ይሄው ከፊት ለፊቱ ያው እዛው ላይ ማለት ነው። ይሄው የት እዚህ ጋር ከዛ ምን እናደርጋለን? ይሄው ሳብ አድርገን እናወጣና 1-2 ሰንሰል ከዛ እንበጥሳለን። ከዛ ከፈለግን እችን እንደዚህ እችን የሚቋጠርልን ከሆነ መቋጠር እንችላለን። እነኚህ ጫፎቹን አንድ ላይ ከዛ ወደ ውስጥ ሳብ አድርጉት፣ በውስጡ በኩል ማለት ነው። የሚበጠስ ካለው መቁረጥ እንደዚህ። ይሄው ስንት ሆነ? 2 አይደል? የሚያስፈልገን 4 ነው። እዩ አሁንም ቀጣይቱ ጋር ነው። በዛው ልክ እዚህ ውስጥ እንቋጥራለን። ከዛ 5 አንዳንድ ይሽድ ድርብ ክሮሼ እዚህ ውስጥ 1 2 3 4 5 ከዛ ደግመን እዚህ ውስጥ 5 አሁንም 1 2 3 4 5 ኦኬ። ከዛ እየተመጣለን ይሄው እዚህ ጋር እናያይዛለን ማለት ነው። ከዛ 2 ሰንሰል ሳብ አድርገን እንበጥሳለን። ከዛ እቺኛዋን ቋጥርና ተዋገን ይሄው ከዛችን ወደ ውስጥ ወስደን
ትርፍ ካለ እንቆርጣለን ማለት ነው። አያችሁ አሁን ስንት ቀረኝ? አንድ ነው ቀረኝ። የት ንጋ በዛው ልክ ስቲችን ደግሞ ሰርቼ የሚቀጥለው አብረን እንሰራለን ማለት ነው። እሺ ይሄው ወደ ተመልካቾቼ በዚህ መልኩ ሰርቻለሁ ማለት ነው። ሰርተናል አራት ማለት ነው። ስንት ነው የሚያስፈልግ? 1 2 3 4 አይደል? አሁን ደግሞ እዩ። አሁን ደግሞ የት ነው የምንሰራው? የምንሰራው ይሄ አለ 1 2 አይደል? ከዚህ ጋር 1 2 ስንት ይቀረናል? 1 2 3 ይቀረናል ማለት ነው። ኦኬ ስንት ይቀረናል? 3 ይቀረናል። 1 2 3 የቱ ጋር ነው የምንሰራው? ሶስቱ ጋር ነው የምንሰራው። ሶስቱ ቦታ ነው ማለት ነው የምንሰራው። ተመልከቱ። ምልክት ላድርግላችሁና ወደ ሌላኛው እንድናልፍ ማለት ነው። የቱ ጋር ነው? ይሄው እዚህ ጋር እዚህ ጋር እንሰራለን። ከዛ እዚህ ጋር እንሰራለን። ከዛ እዚህ ጋር ኦኬ። አሁን እዩ። አሁን እንግዲህ ይሄን ሰርተን ጨርሰናል እንበል። ለሚቀጥለው 1 2 ከዛ በዚህ ጋር 1 2 ስንት ይቀረናል? አሁን ስንት ይቀረናል? 2 1 2 ጋር ነው የምንሰራው ማለት ነው። ለሚቀጥለው 1 2 ስንቆጥር 1 2 ስንት ይቀረናል? 1 ይቀረናል ማለት ነው። አንዷን እዚህ ጋር እንሰራለን ማለት ነው። እስቲ እዚች ጋር አንደኛዋን ሰርቼ ላሳያችሁና እዚህ ጋር ነው ቋጥራለን። ከዛ 1 2 3 4 5 ከዛ እንደዚህ እናወጣለን። አሁንም እዚህ ላይ 1 2 3 4 5 ከዛ በዚች ውስጥ ሁለት ጊዜ ሰርተን እንቆርጣለን ማለት ነው። ከዛ አሁን በዚህ መልኩ ሶስቱ ጋር እንሰራለን ማለት ነው። እናንተ እዚህ ጋር ትሰራላችሁ። እዛ እዚህ ጋር ሁለቱን ሰርተን ደግሞ እንገናኛለን ማለት ነው። የሚቀጥለው 3 ቦታ ነው ማለት ነው። ይሄ ወደ ተመልካቾቼ ይሄው አሁን 3 ቦታ ነው ሰርተናል ማለት ነው። አሁን ደግሞ የሚቀጥለውን ደግሞ ሰራለን ማለት ነው። እሺ የሚቀጥለው ከነኚህ ፊት ለፊት አይደል? 1 2 1 2 የቱ ጋር ነው? ስንት ነው የሚቀረን? 2 ነው የሚቀረን።
እዚህ ጋር እና እዚህ ጋር ነው የምንሰራው ማለት ነው። ስለዚህ እናንተ እዚህ ጋር ትሰራላችሁ የምትቀረውን፣ እኔ ደግሞ አንድ ሰርቼ እዚህ ጋር አብረን እንሰራለን ማለት ነው። አንድ ሁለት ሶስት አራት አምስት አንድ ሁለት ሶስት አራት አምስት ከዛ ወስደን ከፊት ለፊቱ ያለው ውስጥ ማለት ነው። እናንተ ደግሞ እዚህ ጋር ተሰራላችሁ ማለት ነው። ይኸው እንደዚህ ሰርተናል ማለት ነው። አሁን አንድ ብቻ ነው የሚቀረን። እዚህ ጋር ይታያችኋል። አሁንም እንዳይጠፋባችሁ ብዬ ነው ይሄን አስር የምለው። ከዚህ ጋር አንድ ሁለት፣ ከዚህ ጋር አንድ ሁለት፣ ሶስተኛ ላይ ይሄ ናት ማለት ነው። ስለዚህ እዚህ ላይ 5 ከዛ 1 2 3 4 5 ከዛ ግራ እንዳይላችሁ ያው እዛ ውስጥ ከላይና ከላይ እንትን ስላለ እዛ ውስጥ ነው የምትሰሩት፣ ሌላ ቦታ አይደለም የምትሄዱት። በደንብ እንዲገባችሁ ብዬ ነው እንትን የምለው። ያው አያችሁ አሁን እቺ ናት ማለት ነው። ይሄ ማለት እቺ ናት። በዚህ መልኩ ሁሉንም እንደዚህ ነው የምንሰራው ማለት ነው። እየቆጠር ከዚህ ከቀነስንበት ጋር ነው የምንጀምረው። ከቀነስንበት ጋር ከተቀነሰበት ጋር አንድ ሁለት ከዛ 4 ይቀረናል። ከዛ አሁንም 1 2 ብለን ከወዲና ከወዲን ቁጥር 3 ይቀረናል። አሁንም 1 2 3 ብለን 2 ይቀረናል። ከዛ አሁንም 1 ይቀረናል ማለት ነው። በዚህ መልኩ ሁሉንም እንሰራለን ማለት ነው። እሺ አሁን በመቀጠል ደግሞ የቱን ነው የምናየው? ሰዓታችን እንዳያልቅብን እችን እናያለን። እችን ቅጠሏን እንዴት እንደምንሰራ ደግሞ እናያለን ማለት ነው። እሺ አሁን እዩ እችን ቅጠሏን እንዴት ደግሞ እንደምንሰራ። ቅጠሏን የቱ ጋር ነው የምንጀምረው መሰላችሁ? እቺ ያለች አይደለ? ከዚህ ጋር እቺ ናት። አሁንም ከዚች ሁለተኛ ላይ ያለችዋ ማለት ነው። ከቀነስንበት ሁለተኛ ላይ እዚች ላይ ነው የምንጀምረው ቅጠሏን ማለት ነው። ከዚህ ጋር እንጀምራለን።
ከዚህ ጋር እዚህ ጋር እንጀምራለን ማለት እዩ። አሁን እዚህ ጋር መጣና እኛዋን ክር እናመጣና ማለት ነው እንቋጥራለን እዚህ ጋር። ከዛ እንቋጥርና 8 ሰንሰል እንሰራለን። 8 ሰንሰል 1 2 3 4 5 6 7 8 ኦኬ። 8 ሰንሰል ከሰራን በኋላ አሁን እዚህ ጋር እዩ፣ እዚህ ጋር እዩ፣ እዚህ ጋር እኩል ቤቱ እዚህ ጋር ናት። 1 2 ሶስተኛ ላይ እናያይዛለን ማለት ነው። እዚህ ሶስተኛ ላይ እኩል ቤት የዚህ የሁለቱ እኩል ቤት ይታያችሁ የለ በዚች ጋር ማለት ነው። ከዛ እዚች ጋር እናያይዛለን። እቺን የሰራናት እቺን 8 ሰንሰሏን እዚች ጋር እንደዚህ እንደዚህ እናያይዛታለን። ይሄው አያችሁ። ከዛ እንደዚህ ከያዝን በኋላ ምን እናደርጋለን? ይሁ እዚህ የሰራነ ሰንሰል ላይ አንዳንድ ዝም ብለን እንሰራለን እስከ ጫፉ ድረስ። ይሄው እዩ። አሁን ከዚች ጋር እንጀምራለን ከጫፏ ዘጠኙም ላይ 9 አንዳንድዮሽ እንሰራለን ማለት ነው። ዘጠኙም ላይ 9 አንዳንድዮሽ እንሰራለን። 10ም ሊሆን ይችላል፣ ችግር የለውም። ከዛ እዩ እዚህ ጋር ምን እንደምናደርገው 1 2 ሰንሰል እንሰራና እዛው ጋር እናጣብቃለን። እዚች ጋር እናጣብቃለን እዛው ጋር ማለት ነው። ተመሳሳይ ቦታ እናጣብቅና እዩ። አሁን በዛው በፊት ለፊቱ ደግሞ ይሄን በሰራ ነው ይሄው ተየከለ። አሁን እዛ ጋር ደግሞ እንደ ቅድሙ አሁንም ዝም ብለን እንሰራለን አንዳንድዮሽ ማለት ነው። በዛው ፊት ለፊት ማለት ነው። እዛው ላይ ይሄን በሰራ ነው ተመሳሳይ ቀዳዳ ያው እንጣጣሩ ጋር Yeah. ይሄው አሁን ይሄንን እንደዚህ ሰርተናል ማለት ነው። ምን እናደርጋለን? አንድ ሰንሰል እዚች ጋር እንሰራና እዚች ጋር እንቋጥራታለን። አሁን ይሄው እዚች ጋር እንቋጥራለን ማለት ነው። ኦኬ በዚች ይሄው እንቋጥራለን ማለት ነው። አሁን ይሄው አሁን እንግዲህ ቅጠሏ ተሰርታለች እቺ ናት ማለት ነው። ይሄው አሁን ደግሞ እዚህ ጋር እዩ ምን እንደምታደርጉ እዩ። አሁን ደግሞ እቺኛዋን እዩ። እቺ ከዚህ ጋር ትታያችኋለች።
ከዚህኛው ቀጥላ እዚህ ውስጥ አንድ ጊዜ ሰንሰሉን እንሰራለን። እዚህ ውስጥ 5 ሰንሰል ሰተን እዚህ ጋር እናያይዛለን። ከዛ አሁንም ደግመን 5 ሰንሰል ሰተን እዚህ ጋር ከዛ ወደ ላይ እንመለስና እዚህ ጋር ማለት ነው። ግራ እንዳይገባችሁ እዩ። ይኸው ከዚች ከዛ እዚህ ጋር ከዛ እዚህ ጋር እዩ። አሁን ምን እንደማደርግ እዩ። 1 2 3 4 5 ይሄ 5 ሰንሰል ነው። ኦኬ ይሄ 5 ሰንሰል እዚህ ጋር እናያይዛለን። ኦኬ 5 ሰንሰል አሁንም 1 2 3 4 5 የት ከዛው ጋር ወደ ታች ይሄው እዚህ ጋር አያችሁ። ከዛ እንደዚህ እዚህ ጋር ነው የምንመጣው፣ ግን ያው እንደዚህ ወደ ላይ እናዞራትና አሁንም 5 ሰንሰል 1 2 3 4 5 የቱ ጋር ይኸው እዚች ጋር ማለት ነው። እዛ እናያይዛለን። ይኸው ይታያችኋል። እቺ ማለት ነው። ይኸው ከዚች ጋር ከመሃሏ ወደ ታች እዚህ ጋር ከዛ ወደ መሃል ከዛ ወደዚህ ጋር ከዛ አሁን እዩ እዚህ ጋር እያንዳንዷ ላይ 9 እንሰራለን ማለት ነው። እዩ 1 2 3 4 5 6 7 8 9 ከዛ ዞር አድርገን እዚህኛው ውስጥም እንደዛው ያው 1 2 3 4 5 6 7 8 9 ከዛ የምትቀረው እችኛዋ ናት። ያው ከዛ ደግሞ እዚህ ውስጥ 1 2 3 4 5 6 7 8 9 አሁን እዩ እዚህ ጋር አሁን ምን ታደርጋላችሁ? እዚች ጋር ክፍተት ነገር አለ አይደለ? እዚች ጋር እናጣብቃለን። ታያችሁ? እዚች ሳብት አድርጉና አሁን አያችሁ። አሁንም 8 ሰንሰል እንሰራለን። እቺን ከጨረስን በኋላ 8 ሰንሰል ይሄ እቺ ማለት እቺ ናት። ይሄ እዚህ ጋር ማለት ነው። አሁን ደግሞ እቺኛዋ ናት የምትቀረን። አሁን 8 ሰንሰል 1 2 3 4 5 6 7 8 ሰንሰል ከሰራን በኋላ አሁን ደግሞ በዛው ልክ በዚህኛው ልክ ማለት ነው። የቱ ጋር ነው የምንመጣው? እዚች ጋር እናያይዛለን ማለት ነው። ከዛ አሁን ደግሞ እንደቀደሙ እያንዳንዷ የሰራናት 9 ሰንሰል ላይ 8 ሰንሰል ላይ አንዳንድዮሹን እንሰራለን ማለት ነው።
ይኸው በዚህ መልኩ እስከዚህ ድረስ እንሰራለን። ደግሞ ያለውን አብረን እናያለን። ይኸው ተመልካቾቼ አሁንም እንደቀደሙ እዚህ ጋር ስንደርስ 2 ሰንሰል እንሰራና እዚች ጋር እናያይዝና ማለት ነው። እዛች ጫፉ ጅምሯ ጋር እናያይዛለን ማለት ነው። 2 ሰንሰል ከሰራን በኋላ ኧረ በህግ ታይ እንጂ እምቢ አለች እኮ። ከዛ ከያዝን በኋላ አሁን ደግሞ በዚህ ሳይድ እንሰራበታለን ማለት ነው። በዛው ልክ የሰራንባቸው ውስጥ እንሰራለን። እዚህ ውስጥ ጠርዙ ላይ ማለት ነው። እያንዳንዱ ቅድም የሰራነው ይሄው ራሱ አለ። እዛ መልክ እንሰራለን። እስከ ጫፉ ድረስ ማለት ነው። አያችሁ። ከዛ አሁንም አንድ ሰንሰል ሰርተን እዚህ ጋር እዚች ጋር እናጣብቃለን። ተመሳሳይ ቦታ ጋር ማለት ነው። ጨርሰናል። እዛ እንቆርጣለን። ከዛችን አስፈላጊ ከሆነ ድብቅ እናደርጋለን። እዚህ ውስጥ እያስገባን በክሮሻችሁ ውስጡን ወይ ደግሞ በመርፌ ሻጥ ማድረግ ነው። ከዛ እንቆርጣለን ማለት ነው። ያልተቆረጠ ካለ እንቆርጣለን። ይሄው ታያችኋል። እቺ ቅጠሏ ናት። እቺን እንደፈለግን ማድረግ እንችላለን ማለት ነው። እቺ ናት። ኦኬ እንግዲህ ጨረስን ማለት ነው። አሁን አንድ የሚቀረን ምንድነው? እቺ ናት የምትቀረን። እቺን ጨርሰን የዛሬውን ስራ እናበቃለን ማለት ነው። የዚህን ስራ ያው አሁን የምንሰራው እቺን ዳርዳሯ ላይ እቺ ትቀረናለች። እሺ ነጭ ክር ይሄው አሁን እንግዲህ ይሄንን ዳርዳሩን በዚህ መልኩ እንዴት እንደምንሰራ ደግሞ እናያለን ማለት ነው። ይሄ ዳርዳሩን እንዴት እንደምንሰራ ይሄ ይታያችኋል። ይሄ ጠርዙ ማለት ነው፣ የመጨረሻው ዙር። ኦኬ ከዚህ ጋር ስንጀምር እዚህ ጋር እንዳይበጠስ እንቋጥራለን። ከዛ 1 2 3 ጊዜ እንሰራና እንደዚህ ከዛ ምን እናደርጋለን? 4 ሰንሰል 1 2 3 4 እየተመጣለን እዚህ ጋር ከዛ 1 2 3 4 ሰንሰል እንልና የሚቀጥለው ጋር ለመስራት ማለት ነው። አሁን እዚህ ጋር እዩ 1 2
ሶስት አራት ከዛስ አንድ ሁለት ሶስት አራት ሰንሰል እንሰራለን። የቱ ጋር እናያይዛለን? እዚህ ጋር አሁንም አራት ሰንሰል እንሰራለን እስከዚህ ድረስ አንድ ሁለት ሶስት አራት። የቱ ጋር እንመጣለን? እዚህ ጋር ይሄው ከዛ አንድ ሁለት ሶስት አራት አራት ሰንሰል አንድ ሁለት ሶስት አራት። የቱ ጋር? እዚህ ጋር ከዛ አራት ሰንሰል አንድ ሁለት ሶስት አራት አንድ ሁለት ሶስት አራት። ይሄንን ሶስት ማድረግ እንችላለን። ክር ካሌለን የግድ አራት አይደለም የፈለግነው ያህል ማድረግ እንችላለን ማለት ነው። አንድ ሁለት ሶስት አራት ሰንሰል እዚህ ጋር ከዛ አንድ ሁለት ሶስት አራት አሁንም አራት ሰንሰል ከዛ አንድ ሁለት ሶስት አራት ከዛስ አንድ ሁለት ሶስት አራት መልሰን ተመሳሳይ ቦታ ላይ አንድ ሁለት ሶስት አራት እስከዚህ ጋር አንድ ሁለት ሶስት አራት 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 ከዛ አንድ ሁለት ሶስት አራት አንድ ሁለት ሶስት አራት አንድ ሁለት ሶስት አራት እዩ። እዚህ ጋር አናቷ ጋር ስንደርስ ከዛ አንድ ሁለት ሶስት ይቅርታ እዚህ ጋር አልቆለፍኳት አሁን ከፈተች። አንድ ሁለት ሶስት አራት እዚህ ጋር ተመሳሳይ እናጣብቅና ከዛ አንድ ሁለት ሶስት አራት ከዛ አንድ ሁለት ሶስት አራት 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 አንድ ሁለት ሶስት አራት
ይሄ ውድ ተመልካቾች እንግዲህ በዚህ መልኩ እኛ ዙሪያውን መጨረስ እንችላለን ማለት ነው። ይሄው በዚህ ነው የሚመጣው። በጣም ቀላል ነው። በዚህ መልኩ ሰርታችሁ ዙሪያውን ማዳረስ ትችላላችሁ ማለት ነው። እንግዲህ እንደገባችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ሼር አድርጉ። ሼር የሚያደርግ ሰው የለም። ሼር እየተደረገ አይደለም ቪዲዮ። ስለዚህ ሼር አድርጉ በተቻላችሁ አቅም። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ። ባይ። ወዳችኋለሁ። ሰላም ቆዩልኝ። ቻው። ባይ ባይ።